ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ ማለት ነው። ዛሬ የሆነ ሾርት ቪዲዮ ለቅቄ ነበርና የዛን ሳሙና አሰራር ነው ማሳያችሁ ማለት ነው። እኔ ራሴ እየተጠቀምኩበት ስለሆነ ኢንሻአላህ እናንተ የምትጠቀሙበት ዘንድ ዛሬ አሰራሩን ላሳያችሁ ነው ማለት ነው። ብዙዎቻችሁ እየጠየቃችሁ ነው ሾርት ቪዲዮ በለቀኩበት ቪዲዮ ላይ ኢንሻአላህ እስከ መጨረሻው ድረስ ተከታተሉ ማለት ነው። ቪዲዮ ከተመቻችሁ ላይክ አድርጉ። ኢንሻአላህ ጠቃሚ ቪዲዮዎችን እንደምለቅላችሁ ተስፋ አደርጋለሁ ማለት ነው። አሁን የማሳያችሁ ሳሙና ነው ማለት ይሄንን ሳሙና አሁን እንግዲህ አንድ ሳሙና ፋፍቄ አዘጋጅቻለሁ ማለት ነው። እናንተ ማንኛውንም ያላችሁን ሳሙና የተለየ ሳሙና እንትን የለም፣ ማንኛውም የምትጠቀሙበትን ሳሙና ትፈቀፍቁታላችሁ ማለት ነው። እና እኔ አንድ ሳሙና እቺ ቀዩ የምታዩት ደግሞ ያው ትንሽ ናት። ያው አንድ ሳሙና ካምል ነው ማለት ነው የተጠቀምኩት። ሁለት ሳሙና አይደለም አንድ ሳሙና ካምል የተጠቀምኩት ማለት ነው። ማንኛውንም ሳሙና ከዛ እሱን አሁን እናቀልጠዋለን ማለት ነው። ውሃ እናደርግና እናቀልጠዋለን። እንግዲህ ለአንድ ሳሙና ምንድነው ለአንድ ሳሙና የተጠቀምኩት ይሄንን ትንሽ ይችን ቀዩን የጨመርኩት ምንድነው እኔ ምንድነው ስንት ስለተጠቀምኩበት ስለጎደለለት ያችን መጨመሪያ ነው ቀዩን የጨመርኩት ማለት ነው። እና እኔ አሁን የምሰራው ይሄ በምላጋ ማሳያችሁ ምንድነው እንትን ሰድር ነው። በሰድርና በነሻ ነው የምሰራው። በሁለት አይነት ነው የምሰራው ማለት ነው። በነሻና በሰድር እናንተ ባላችሁ በሮዝም መስራት ትችላላችሁ። በተለያየ ነገር የምትሰራላችሁ በተለይ ያው ወላሂ ብትጠቀሙት ማለት ነው። ሳሙና ገዝታችሁ ዝም ብላችሁ የምትጠቀሙ እንደዚህ አመታችሁ ቤታችሁ በሌላ ነገር ቀይራችሁ ኬሚካሉን ቀይራችሁ ብትጠቀሙት በጣም አሪፍ ነው ማለት ነው። እኔ በራሴ የተጠቀምኩበት ቆይቻለሁ። የመጠቀም ተጠቅመልኩኝ አልሐምዱሊላህ። ፊታችሁን ጥርት ነው የሚያደርግላችሁ ማለት ነው። ወላሂ ጥቁር ነገር የሚመጡ ፊታችሁ ላይ ያሉ ነገሮችን በጣም ጥፍት የሚያደርገው ማለት ነው። ያኔ ሳታቋርጡ ተጠቀማችሁት ማለት ነው። እኔ አሁን የሰድርና የነሻ ነው ብያለሁ የምሰራው። ለዚህ ለአንዱ ሳሙና ግማሽ ሊትር ሳይሆን የግማሽ ግማሽ ማለት ነው። እቺ ግማሽ ሊትር ናት ሃይላንዲቱ። እናንተ ግን ጨርሳችሁ ብታደርጉት አንዷን ሳትጨርሱ ግማሹን ጨርሳችሁ አድርጉት ማለት ነው። እኔ እንትን እያልኩኝ ያው በኋላ ላይ ያየሁት እንትን ስላልኩኝ ጨምሬዋለሁ ሁሉንም ማለት ነው። ዞሮ ለአንዱ ሳሙና ካምል አንድ ግማሽ ሊትር ካምል ውሃ ተጠቀሙ ማለት ነው። እዛ ላይ አድርገን እሳታችንን ጥደን እንትኑን እናማማዋለን ማለት ነው። ሳሙናውን እናማማዋለን ወይም እናንተ በሙቅ ውሃ አድርጋችሁ መቅለጥን ትችላላችሁ። ተቀለጠላችሁ ግን ስትሰሩ አፋፍቁት ማለት ነው። ቶሎ እንዲቀልጥላችሁ ፈቅ አድርጉት ማለት ነው። እንደዛ አድርጋችሁ ትጥዱታላችሁ ሲማማ ከዛ መጨረሻ ላይ ደግሞ አሳያችኋለሁ ማለት ነው። ሰድሩንና እንዴት አድርጋችሁ እንደምታደርጉ እና ወደ ቤተሰቦቼ ይኸው ሳሙናው እንደምታውቅ ቀልጦልኛል ማለት ነው። ሁለት አይነት ስለሆነ የምሰራው ግማሹን ሳህና ላይ ቀንሰዋለሁ ማለት ነው። ቀንስና ይኸው ሰድሩን ሁለት ሚላጋ ሰድር አርጌያለሁ ማለት ነው። ለሳህን ላይ አርጌያለሁ፣ ሳህኑ ላይ ቀንሻለሁ ማለት ነው። 2 ሚላጋ ሰድር አሁን ቀንሰዋለሁኝ። እንደዛ አድርጌ ለግማሹ ለአንደኛው ነሻና ሁለት አይነት ስለሆነ የምሰራው እንደዛ አድርጌ እጠቀማለሁ ማለት ነው። እንደዛ አድርጋችሁ ነሻውን ስትበጠብጡ ከተቻለ ምንድነው ሰድሩ እንዳይጠቁርባችሁ ሆነ ጠቆር ይላል እሳት ሲነካው ማለት ነው። እሳት ላይ እንዳታስነኩት፣ በረድ ቢል ጥሩ ነው። ወይም እሳት ላይ ሳትጥዱ ሳሙናውን በሙቅ ውሃ አቀልጣችሁ ከዛ ሰድሩን ብታደርጉት የሆነ የመጥቆር እንትን የለውም ማለት ነው። አይጠቁርባችሁም፣ እንዳለ መልኩ ቁጭ ይላል ማለት ነው። እዛም ደግሞ ይኸው በትንሹ እዚህ ምንድነው ነሻ አዘጋጅቻለሁኝ። ነሻ 1 ሚላጋ ነው የተጠቀምኩት። እንትኑ ሳረጋ አላሳየኋችሁም። ሰድሩ ደግሞ 2 ሚላጋ ነው ያደረኩት ማለት ነው። አሁን እንደዚህ ትንሽ ትንሽ እያደረኩኝ እሳቱን አጥፍቻለሁኝ፣ እኔ አውጥቼዋለሁ ማለት ነው። ከዛ ነካካዋለሁኝ። እና ወደ ቤተሰቦች ይኸው እንደምታዩት ሁሉንም ሰድሬን አድርጌ
ያው እንግዲህ ቀልጦልኛል ማለት ነው። ሁሉም ጨርሻለሁኝ። አሁን ወደ የማረግበት እቃ ላይ ነው የማደርገው ማለት ነው። እናንተ ፕላስቲክ፣ እኔ ፕላስቲክ ነው የምጠቀመው። የሳሙናው ራሱ እንትኖ መስሪያው አለኝ ከእንትኖ አለኝ። ግን እናንተን ለማሳየት በፈለጋችሁ ሳህናውን ያኔ ዘይት ትንሽ ቀበት አድርጋችሁ ተታች ማድረግ ትችላላችሁ እንዳይዝባችሁ ማለት ነው። እና እንደዛ አደርጋችሁ አሁን እኔ ይኸው ጨርሻለሁኝ። ወደ የማረግበት እቃ ላይ ፕላስቲክ ነው ብያችኋለሁኝ። እኔ የምጠቀመው አሁን በፕላስቲክ ነው ማሳያችሁ ማለት ነው። በእነዚህ ነው ማሳያችሁ። ይሄ እንደዚህ አድርጌ አሁን እዚህ ላይ አደርጋለሁ ማለት ነው። እንደዚህ አድርጋችሁ ወደ የምታረጉበት እቃ በማንኛውም የሆነ ምንድነው የዘባዴ ሆኖ ዘባዴ ስም እንትን አድርገው የሚገዙት አለ አይደለ? የዘባዴ እቃ በተለያየ ነገሮች መስራት ትችላላችሁ ማለት ነው። ግዴታ እቃው መኖር የለበትም መስሪያው ማለት ነው። ከዛ ደግሞ አሁን ደግሞ የነሻውን ማለት ነው። የነሻውን ውሃ ነው የማረገው። የነሻውን ሳሙና አሁን ነሻውን እንደዚህ በውሃ መጀመሪያ በቀዝቃዛ ውሃ የምታረጉትን ያክል አድርጋችሁ ሙቅ ውሃ ላይ እንዳታደርጉት ማለት ነው። ለምን እንዳይጓጉልባችሁ። የመጀመሪያ እኔ በምንድን ነው በትንሽ ሰሃን አድርጌ በቀዝቃዛ ውሃ እንትን ብየዋለሁ ማለት ነው። አሟሙቼዋለሁኝ። ከዛ አሁን ቀነስኩት ሳሙና ላይ ነው የማደርገው ማለት ነው። እንደዚህ እየጠብጠብ እያደረጋችሁ ትንሽ ትንሽ እያደረጋችሁ ያው ነሻው ትንሽ እሳት ላይ ሲሆን የሆነ የመወፈር እንትን ስላለው ነካኩት ማለት ነው እንዳይጓጉልባችሁ። ያው እኔ ትንሽ ስለሆነ የሰራኋት እናንተ በብዛት መስራት ትችላላችሁ። በሮዝ ሳሙና መስራት ትችላላችሁ። ወላሂ በጣም ነው ሰውነታችሁን ጠድት የሚያደርግላችሁ ማለት ነው። ሀቂቀተን ሞክሩት። አብዛኞቻችሁ እንዴት ነው የምታደርጊው ምናምን ብላችሁኛል። የማደርገው በክላሳችሁ አድርጋችሁ በሙከይፍ ነው፣ በፀሐይ አይደለም። በፀሐይ ላይ ስታደርጉ ይቀልጣል፣ ፀሐይ ላይ እንትን አይልም ማለት ነው። እኔ አረብ ቤት ነው ያለሁት። ያው በፀሐይ ነው፣ በፀሐይ ሳይሆን በሙከይፍ። መርሃ ካላችሁ መርሃ ከፍታችሁ፣ መርሃ ከሌላችሁ ደግሞ ክላሳችሁ ስትተኙ በምተኙ ሰዓት ታረጉታላችሁ። ሞክሩት ማለት ነው። ምንም የሚያስቸግር ነገር አይደለም። እና ፀሐይ ላይ አይደለም። ብዙዎቻችሁ ፀሐይ ላይ ነው ምናምን ስትሉ የነበረ ማድረቂያም እያደረግኩ አይደለም። ማድረቂያ አላውቅም። ዝሮ እንደምታዩት ይኸው አሰራር ይኸው ብቻ ነው ማለት ነው። ምንም የተጨመረበት ነገር የለም። እና ይኸው ብቻ ነው። ኢንሻአላህ ሞክሩት ሁላችሁም ማለት ነው። ትጠቀሙበታላችሁ። ፀሐይ ለምትሉ ፀሐይ አይደለም። ፀሐይ ሳሙናን ያቀልጣል አያደርቅም ማለት ነው። ይሄው ወደ ትንሽ ታማስልኩት በኋላ ወደ ማረግበት መሰራበት እቃ ላይ አድርጌዋለሁኝ። በዚህ መልኩ እናንተ ተጠቀሙት ማለት ነው። እና በደንብ አድርጋችሁት ከዚህ በፊትም የሰራሁት ስለ ሳሙና የሰራሁት ቪዲዮ አለ። ሳሙና ሰርቼ ሳይቻለሁ ቪዲዮውን እዩት ማለት ነው። እና ተጠቀሙበት። ይሄን ይመስላል ኢንሻአላህ። ይሄው ደግሞ ከ24 ሰዓት በኋላ ይሄው ደርቆልኛል ማለት ነው። ከ24 ሰዓት በኋላ ነው ይሄ እንደዚህ ተውስጡ ገና አልደረቀም። ያው እንደዚህ ጠፈፍ ብሏል ማለት ነው። ከ24 ሰዓት በኋላ ነው እንግዲህ እንደዚህ አይነት ሆነ የሰራችሁት የምትቆርጡት ማለት ነው። ለምን በኋላ ከደረቀ በኋላ እንዳይፈተፈትባችሁ ለመቁረጥ ማለት ነው። እና ከ24 ሰዓት በኋላ ይሄን ሆኗል። ክላሳችሁ አድርጋችሁ አሳደሩት ማለት ነው። ሙከየፍ በምትከፍቱ ሰዓት ሙከየፍ አጠገብ አድርጉት። ከዛ በእንደዚህ መልኩ ይደርቅላችኋል ማለት ነው። የኔ አሁን ይሄ በ24 ሰዓት ውስጥ ነው የደረሰልኝ። አሁን አንስቼ እቆራርጠዋለሁ ማለት ነው። እንደዚህ እንዳይዝባችሁ ተስር ዘይት ቀባ አድርጉት በምትሰሩ ሰዓት ማለት ነው። ዘይት ቀቡት፣ ቶሎ ደቀቅ ነው የሚያደርግላችሁ ማለት ነው። ይሄው እንደምታዩት እኔ ዘይት አልተቀባሁም፣ ግን ይሄው ለቆልኛል ማለት ነው። አሁን በምንፈልገው ሳይዝ እንቆራርጠዋለን ማለት ነው። እና በዚህ መልኩ ቆራርጫለሁኝ በምፈልገው መልኩ ማለት ነው። ያው ገና ይቀረዋል፣ አልደረቀም። ይሄንን
ሙካየፍ ባለበት ሰዓት እንደዚህ ነሽ እንትን መርሃ ካላችሁ እያገለባበጣችሁ ከአንድ ጎኑ ወደ አንድ ጎኑ እያደረጋችሁ የሆነ ጨርቅ ያደርጋችሁ ማድረቅ ነው ማለት ነው። ምንም የሚያስቸግር ነገር አይደለም። ውዴቶች ተጠቀሙበት። እኔ እንደዚህ አድርጌ እየተጠቀምኩ ያለሁት እኔ ሳሙና እገዛለሁ፣ ግን ቤት ተቀይሬ ነው የምጠቀመው ማለት ነው። ከዛ በኋላ እንግዲህ ደርቆ እንደምታዩት እየታጠብኩ ነው ማለት ነው። ኢንሻአላህ ከወደዳችሁ ላይክ አድርጉ።